በቃ ይበቃል። አባት ምንም ቢቆሽሽ ሁሌም አባት ነው። እሺ ወይኔ ጉዴ! እንዴ ምን ሆነ ነው? ምን ያደናብራል? አይ ምንም፣ በዚህ ጋር አልሄድም፣ በሌላ መንገድ እንሂድ። አንተ ያማል እንዴ? ራስ አይደል እንዴ በዚህ ጋር እንሂድ ብላ ያመጣን? በቃ ተረዱኝ። እዛ ጋር የተጣላው ሰው አለ። ያማል እንዴ ልጅ? እንዴ የኔ ልጅ ልጄ አራት ሸሸኝ። ወይኔ ይህ ሽማግሌ እኔን ከማዋረድ ውጭ ምንም ስራ የለውም። የኔ ልጅ አንተን አይደለም ልጄን ነው። ቢና አንተን ነው መሰለኝ አባባ የሚፈልጉት። አዎ ብታዩ ሳንቲም አስለምጃቸው እኮ ነው። መጣው እዚህ ጋር ጠብቁኝ። አንተ ሰውዬ ግን ለምን አትወኝም? ጓደኞቼ ፊት እኔን ማሸማቀቅ ነው የምትፈልገው? ኧረ ተው ልጄ፣ አባትህ እኮ ነኝ። ታፍርብኛለህ እንዴ? እና ላላፍርብህ ነው እንዴ? በዚህ ልብስ እንዴት ትመጣለህ? ትሰማኛለህ? ካሁን በኋላ ጓደኞቼ ፊት ልጄ ብለህ እንዳትጠራኝ። በቃ ይበቃል። አባት ምንም ቢቆሽሽ ሁሌም አባት ነው። እሺ ትሰማኛለህ? እሱ ቆሽሾ መሄደው ለኛ ብሎ ነው። እሱ ሳይለብስ መሄደው እኛን ለማልበስ ሲል ነው። ለአባታችን ክብር ይኑር። እሺ እንዴ ሃፒ በርዝዴ የኔ ፍቅር። ማን አንተ ደግሞ ቆሻሻ? ሃፒ በርዝዴ ይለኛል እንዴ? አራበኝም። እሺ ቦርኮ ጓደኛዬ ልክ ነበር። ውስጥሽ መርዝ ነው። ምኑን ይላከብኝ? ምን ይመስላል ይሄ? ፍቅር ደግሞ ቀልድ ይወዳል። በአካል ተገናኝተን እንኳን ባናቀም የኔ ፍቅር ቆሻሻ መጣያ የመሰለ ቦርኮ አይደለም። እየደወልሽ ነው እንዴ ራሱ ነው። በአንተ ቆሻሻና ወዳቂ ሰው ምክንያት ነው ያ ሁሉ እንዲያጣውት ሰራህልኝ። ይሄን ደግሞ እያረፍክ ብላው። እሺ ማዕድ እኮ ነው፣ እህል እኮ ነው። ትንሹም ትልቁም ለዚህ እኮ ነው ደፋ ቀና የሚለው። የሰው ልጅ ደደብ አይባል። ደደብ ነሽ ግን አንቺ። እሺ አንቺን ነው ፍቅረኛ ሚስቴ እያልኩ እስከ ዛሬ። ኧረ ተይ ቢያንስ የቤት እሱ አይደለ? ምን እንደገጠመው አናውቅም። ጠጋ ብለሽ ጠይቂው። የት አባቱ ያመጣል ይሄ ለቃቃም? ወይ ተከራይቶት ነው ወይ እንደኔ ባለቤቱን አታሉት ነው። ታጠቅ ና ይሄንን ሰው ያስወጣልኝ በእናትህ። አቤት አቤት እሜቴ። ይሄ ቆሻሻ ኮተት ቤት በኩል ነው የገባው። አንተ ስራህን በአግባብ አሰራም እንዴ? አስወጣልኝ አሁን። ኧረ እሜቴ አላወቁትም እንዴ? ጋሼ እኮ ነው የቤቱ ባለቤት ቀጣሪ። እኔም በርግጥ በዛሬው አለባበስ አላወቅኩትም ነበር። የኔ ፍቅር አመንኪኝ አይደለ? ፍራንክ ነው አገኘንክ። ለዚህ ብዬ ነበር ይሄን የመሰለ ቤት እያለኝ በረሃ ለበረሃ ምንከራተተው። ለእስከ ዛሬው እግዚአብሔር ይክፈልሽ። ምንም እንዳትይ። ውጪ ታጠቅ፣ አስወጣልኝ። ይቅርታ እኔ ምንም አውቀው ነገር የለም። በቃ ልሂድ። አረ ምን አርግሽኝና? አላቃትም ነበር እስከ ዛሬ። ይገርምሻል እንዳንቺ አይነት ጓደኛ እያላት እንዴት እንደዚህ ትሆናለች?